ምክረ ዓለም በዓለም ሚዲያም የሰው ልጅ የተፈጥሮን ሕግ ሊለውጥ አይችልም። ለምሳሌም ቀንና ጨለማን፣ ሞትና ሕይወትን፣ ማደግና ማርጀትን፣ ማበብና መክተምን ሊለውጥ አይችልም። እነዚህን አሜን ብሎ መቀበል አንዱ የደስታ ምንጭ ነው። የሕይወት መጨረሻ ግቡ የሰው ልጅ በዚች ዓለም ላይ በሚኖርበት አጭር ጊዜ ተፈጥሮን አሟልቶና ተደስቶ ለመኖር ስለሆነ እያንዳንዱ ሰው ተፈጥሮን እንዳያሟላና እንዳይደሰት የሚያደርጉትን መጥፎ ነገሮች ሁሉ ከራሱ ልብ ሆነ ከአካባቢው ለማስወገድ መጣር አለበት። ይህንን ለማድረግ ደግሞ ልበ ሙሉ መሆን ያስፈልጋል። የሰው ልጅ ክብር ዋስትናው መስዋዕትነት ነው። መስዋዕትነት ደግሞ ያለ ልበ ሙሉነት ሊሆን አይችልም። ራሳቸውን እየነደዱ አልቀው ለሌላው ብርሃን የሚሆኑ ልበ ሙሉዎች ብቻ ናቸው። መጽሐፉም እኮ እሹ ታገኛላችሁ፣ አንኳኩ ይከፈትላችኋል ያለው ሌላ ሳይሆን የራሳችንን ልብ ነው። ራስን ማወቅ የመጨረሻው ጥበብ ነው። ራስን ማወቅ ሌላውንም ማወቅ ይሆናል። ካወቅ ዘንድ ለራስህ የምትሻውን ለሌላውም ትመኛለህ። ለራስህና ለሰው ልጅ ሁሉ በጎ ፍቃድና ፍቅር ይመራሃል። ከዚህ የእውቀት ደረጃ ላይ ስትደርስ ለምታደርገው ነገር ሁሉ ምስጋና ሆነ ጥቅም ከሰው ዘንድ አትሻም። ልብህ ጥቅም ላይ ካተኮረ የተፈጥሮን በጎ ምግባር ትስታለህ። መልካም ጊዜ። ዓለም ሚዲያ